ማየት ፈልጋለሁ። ጉማሬ ሳመኝ ናሆም ፎንቴ የኔ እንደዚህ ነው የሚለው በዚህ ብታገኘው ራሱ ጉማሬ ሳመኝ ጋይስ የኔ ሀሳብ ባንቺ ፍቅር ተመርዞ ዘረታውኝ ባንቺ ፍቅር ውዴ እንዴት ነው? ከኤርሚ ጋር እንኳን ዛሬ ተገናኝተናል። እንዴት ነው? ፏ ብለሃል? ፏ እንዳለ እኮ ነው። ነጭ ነገር እኮ ከታች ማድረግ ፈራው። ስማ ያ ቪዲዮ ላይ ማለት ነው አይተዋል? ምን አሉ ላይ ተፖሰተው ማለት ነው እንደዚህ አልተዞር ብለን ቢሶስተ ገጀራት ምን ያላል እንዴ? ዛሬ ከባድ ውሳኔ ወስኛለሁ እኮ ህይወቴ ውስጥ አልነገርኳችሁም እንዴ? ኤርሚ በጣም ደስ ብሎኛል። በገጀራ ነው አንተ አንድ ነው አንድ ወሬ እንዳታወሩ። እኔ ግን ተጋብራችሁ ከፈለጋችሁ የምትሰሙኝ ከሆነ አጠር ቀጠን ያለ ወሬ ነው። እንዳስ ይኸው አንድ እግዚአብሔርን ካቋረጣችሁኝ ራሱ ይደብረኛል። ስሙኝ። እኔ 25 ዓመት ሞልቶኛል። የዛሬ 2 ሳምንት ነው 25 ዓመት ሞላኝ እና በጣም ደስ ብሎኛል። 25 ዓመት ስለሞላው 25 ዓመት ሙሉ የያዝኩትን ድንግልናዬን የሚቀጥለው ሳምንት ልሰጠው ነው እና ብሎግ አለኝ። አንድ ወሬ እንዳታወሩ። ከዛ ቴንኪዩ ኤርሚዬ አመሰግናለሁ። እና በጣም ደስ ያለኝ ነገር ሞር ምንድን ነው አንደኛ የምሰጠው አሰጣጥ፣ ሁለተኛ ደግሞ በቃኝ። ምክንያቱም እኔ እየቀናው መጣው። አሁን እነ ፍሬዲዎችን በ13 ዓመታቸው ነው ያጡት። ኤርሚ እንኳን ትንሽ ሄድ ብሏል፣ በ20 ዓመቱ ምናምን ነው ያጣው። ጆሲ በ9 ዓመቱ፣ ጆን ዳንኤል በ7 ዓመቱ ነው ያጣው ምናምን። እኔ ግን እስከዛሬ ይዤዋለሁ። እንደውም ስዘፍን የነበረው ዘፈን ቅድም ስዘፍንላቸው ነበረ። እነዚህ የማይነኩ የኔ አካል ናቸው። እነዚህ የማይነኩ የኔ አካል ናቸው። ግን ከነካኸኝ ከነካሽኝ ለአባቴ እናገራለሁ እወቂ እሺ እያልኩ ነበረ 25 ዓመት ሙሉ። ስለዚህ አሁን ይበቃኛል። በቃኝ። ይህ ልነግራችሁ ነው ዋናው ሀሳቤ። አሁን በጨርሻለሁ። ወሬ አጠር ቀጠን ያለ ወሬ ነው። ስማ ጥያቄ ይቻላል? ስማ ወይ እነዚህ እነሱ እንኳን ቢነኩም ችግር የለም። እነዚህ ያልካቸው ለእኔ ያስነካ ወይም ለእኔ ስጥ ወይኔ መድኃኒዓለም አባቴ ለእኔ ስትይ ነው ለእኔ ያስረክበኝ። እኔ በጥንቃቄ ጥያቄ ይቻላል መጠየቅ። ኤርሚ ሌላ ነገር ለማለት እንዳታስገባ። 20 ዓመቱ ላይ ድንግልናውን አስወስዳል ብሎ የነገረ ማን ነው? ያንተም አለ እንደ ኤርሚ አለ እንዴ? እኔ አላ ከጋብቻ በፊት አንዲት ሴት የኔን አካል ልትነካም ልታይም አትችልም። አረ ኤርሚ አንቺ እንኳን ጨሷል። ማምለጥ አለሽ። ቀልድ ነው እንዴ? ድንግልና ቀልድ ነው። ያንተ ማይል የመፋቂያ አርጋዋል። አረ ኤርሚ እኔ እንደውም የሰማሁት እውነት እንደው እንዳትናደድብኝ እንጂ አንቺ ምንድነው እየታየሽኝ? ቢታይ ምንድነው አብረን ያንተማ መፋቂያ ያወናሉ እንጂ ለዛውም እየታየሽኝ አንሱላ አንጥፋል። አይ እኔ እንደዛ ምናምን አንጥፌ ሳይሆን እኔ ጀስት እኔ የሰማሁትን ነገር ባወራ እንዳይደበረ ብዬ ችግር የለም። መራራ መፋቂያ በስማማች እኔ ሰማሁት። እኔ እንደውም ታውቃላችሁ ዝምተኛ የሆኑ ጨዋ የሆኑ ሰዎች ማለት ነው እንደነሱ አተራማሽ ነው።